አዳዲስ ተረቶች ቶሎ እንዲደርሳችሁ የያሚ ተረቶችን ሰብስክራይብ ያድርጉ። የያሚ ተረቶች። ከረጅም ዓመት በፊት በአንድ ሀገር ውስጥ የነበረ አንድ ግዛት ነበር። በግዛቱ የሚኖር አንድ አስተዋይና ተወዳጅ የሆነም ንጉስ ነበረ። ህዝቦቹ በደግነቱና በትክክለኛ አመራሩ ይወዱታል። ነገር ግን አንድ ክፉ ቀን ንጉሱ በድንገት በጠና ይታመማል። ጉልበት ከዳው፣ አይኖቹ ማየት አሻፈረኛሉ፣ አፉም ተሳሰረበት። በንጉሳቸው ድንገተኛ ህመም ያልተደናገጠ የግዛቱ ነዋሪ አንድም አልነበረም። በግዛቱ አሉ የተባሉ ታዋቂ ሐኪሞች የንጉሱን ህመም ሊረዱ ቢጥሩም ህመሙ ግን እንዲህ ነው ማለት አልቻሉም። በስተመጨረሻም ግዛቱ ላይ ያለው አንድ አለ የተባለ አስማተኛ ንጉሱን ሊጠይቀው ይመጣል። ንጉሱንም እንዲህ አሞት ሲያየው ልቡ በሐዘን ይነካበታል። የንጉሱንም ህመም ጠለቅ ብሎ ሲመለከተው ነገሩ ይገባዋል። ቤተ መንግስቱ ውስጥ ላሉ ሰዎችም የንጉሱን ህመም እንዲህ ብሎ ይነግራቸዋል። ንጉሱ እናንተ እንደምታስቡት አይደለም የታመመው፣ ይልቁኑ በጫካ ያለው ክፉ መንፈስ ነው የተጠናወተው። ለዛ ደግሞ መፍትሄው ብሎ አስማተኛው ቆዘም ብሎ ዝም አለ። ህዝቡም በልቀጥላ በሚል መፍትሄውን ለመስማት ጓጉ። ለዛ ደግሞ መፍትሄው ሰው በጭራሽ ነክቶት የማያውቀው ከጥንቸል ቤት ጉሬ የሚገኝ አፈር ሲቀባ ብቻ ነው። አፈሩ በዚህ 3 ቀን ካላገኘ ንጉሱ ህይወቱ አደጋ ላይ ነው አለ። የማይመስል በሚመስለው ጥያቄው ያዘኑት ነዋሪዎቹ በሐዘን ቆመው ቀሩ። ነገር ግን የንጉሱ ልጅ አባቱን ለማዳን ዝግጁ ከመሆኑ የተነሳ ስለ ነገሩ ሁለቴ እንኳን አላሰበበትም ነበረ። ለራሱም የዓለም ዳርቻ እንኳን ቢያስኬደው የተባለውን እንደሚያመጣ ቃል ገባ። መፍትሄውንም እንደሰማ አንዳች ሳያቅማማ ጓዙን ሸክፎ ወደ ጫካው መንገድ ጀመረ። ጫካው ጥቅጥቅ ያለና የሚያስፈራ መንገዱም ጠመዝማዛ የበዛበት ነው። ሆኖም እርሶ ጊዜ አጥተው ልጄን የሚያስጠናልኝ ብለው ካሰቡ ልጆትን በሁሉም የትምህርት አይነቶች በተለይ በሂሳብና በእንግሊዝኛ ብቁ እናደርጋለን ስንል ከልባችን ነው። ልጆትን ተሸላሚ ተማሪ እናደርጋለን፣ በምግባርም እናነጻለን። ከእርሶ የሚጠበቀው በ0955 70 50 90 ላይ ወይም በ0980 46 41 29 ላይ ወደ አቡጊዳ ቱቶሪያል መደወል ብቻ ነው። አቡጊዳ ቱቶሪያል ለአባቱ ፈውስን ፍለጋ የዓለም ዳርቻ እንኳን ቢሄን እሄዳለሁ ላለው ልዑሉ በመንገዱ የሚያጋጥመው መከራ ምንም ነው። ልዑሉ ያላንዳች ረፍት የጥንቸሏን ቤት በእግር በፈረስ ይፈልግ ገባ። ቀኑ እየመሸ ንፋሱም እየበረታ መጣ። አንዳች ፍንጭ ግን አልነበረም። በድንገት ግን አንዲት በፍጥነት የምትዘል ጥንቸል በአጠገቡ አለፈች። ልዑሉም ይህንን መልካም አጋጣሚ ሳያመልጠው ጥንቸሏን ይከተላት ጀመር። ነገር ግን ጥንቸሏ ከገመታት በላይ ፈጣን ከመሆኗ የተነሳ እንኳን ሊይዛት ሊደርስባት እንኳን አልቻለም ነበር። ተስፋ ያልቆረጠው ልዑሉ አንዴ በሩጫ አንዴ በፈረስ እየሆነ ይከተላት ገባ። በስተመጨረሻም ጥንቸሏ ወደ ጉሬዋ ገባች። ልዑሉም ተከተላትና ገባ። ነገር ግን ልዑሉ ያላወቀው ነገር ቢኖር የጥንቸሏ ጉሬ የጭራቁ መኖሪያ ስፍራ መሆኑን ነው። ሆኖም ልዑሉ የጥንቸሏን መኖሪያ ብቻ ለመሆኑን ያወቀው ዘግይቶ ነበርና ምንም ማስተካከል አልቻለም። ጭራቁም ልዑሉም በአንድ አጥንት ጀርባውን ብሎ ያዘው። ጭራቁም ማን ደፋር፣ እንዴትስ ቢደፍረኝ ነው መኖሪያ ቤቴ ድረስ የመጣው? እኮ ማን ነው እያለ ያንባርቅ ገባ። ልዑሉም እየተፈጠረ ባለው ነገር ልቡ ተጨንቆ የመጣበትን ምክንያት አፈሩን በጠና ለታመመው አባቱ መድኃኒት መሆኑን ለሱ እንደሆነ እየተርበተበተ ነገረው። ነገር ግን ጭራቁ ንዴትና ጭካኔ ስለነበረበት የልዑሉን ንግግር ከቁብ አልቆጠረም። ልዑሉንም በአንድ በእንጨት በተሰራ ሳጥን ውስጥ ከተተው። የእንጨት ሳጥኑ ብርሃን ሆነ አንዳች ድምፅ የማያስገባ አስፈሪ ሳጥን ነው። ልዑሉ ለማምለጥ ተወራጨ። ሳጥኑን ደበደበ። ሰዎች እንዲረዱ ጮኸ። ነገር ግን አንድ ጠብ ያለለት ነገር አልነበረም። በሳጥኑ ውስጥ 2 ቀናት ቢያልፉም ልዑሉ ግን ዘመናት የቆየ ያህል ነበር የተሰማው። ተስፋ የቆረጠው ልዑሉ በሐዘን ውስጥ ሆኖ ሞት አፋፍ ላይ ያለውን አባቱን እያሰበ ያለቅስ ነበረ። በዚህ መሃልም ተአምር በሚባል ደረጃ አንዳች ነገር ተፈጠረ። ሳጥኑ መሰባበር ጀመረ። በሳጥኑ በኩል ሲመለከት አንዲት ቆዳዋ ልክ እንደ ፀሐይ የምታበራ ልጃገረድ ከፊቱ ቆማ አየ። ልዑሉ ከዚህም በፊት እንደዚህ አይነት ሰው አይቶ አያውቅም። ረጋ ያለች ከፀሐይ እኩል የምታበራ ነበረች ልጅቷ።
ልጅቷም አስደንጋጭ ስለሆነ እውነታዋ ነገረችው። ጭራቁ በምትሃቱ ተብትቦ ቀን ቀን ጥንቸል እንደምትሆን ማታ ማታ ብቻ ወደ እውነተኛ ማንነቷ እንደምትመለስ ነገረችው። ያኔ እሷን ተከትሎ ዋሻው ሲገባ እንዳዘነችለትና አሁን ልታስመልጠው እንደመጣችም ነገረችው። የሰው እጅ ለ10 ዓመታት ያህል ያልነካውንም አፈር ቆንጥራ ሰጠችው። ሂድ አባትህንም አድን አለችው ልዕልቷ። ከዛ ግን አባትህ ሲሻለው ወዲያው ለኔ ብለ ከግዛት ወጥተህ እንደ ልዑል ሳይሆን እንደ አንድ ተራ ሰው መኖር ከቻልክ የጭራቁን እርግማን መስበር እንችላለን አለችው። ልዑሉም እጅግ አመሰገናት። ስለ ደህንነቷን በጣም ጭንቅ እያለውም ቢሆን ተሰናብቷት ሄደ። ወደ አባቱም እየፈጠነ ሄደ። እንደተባለውም አፈሩ ለንጉሱ ሕመም መድኃኒት ሆነለት። ልዑሉም ይህ ሲሳካለት በእፎይታ ተረጋጋ። የልዕልቷንም ነገር አልረሳውምና ለአባቱ ነግሮ ግዛቱን ለቆ ወጣ። ወደ አንድ ደሴት ጋርም ሄዶ ኑሮውን ከአንድ አሳ አጥማጅ ጋር አደረገ። አሳ አጥማጁም በልዑሉ ታታሪነትና ታዛዥነት ሁል ጊዜ ይደነቅ ነበረ። ታዲያ ልዑሉ በአጭር ጊዜ ነበር አሳ ማስገር፣ መቅዘፍ፣ መዋኘት የተማረው። መሄጃውንም በደረሰ ጊዜ ልዑሉ አሳ አጥማጁን ሊያመሰግነው ወደ እርሱ አመራ። አሳ አጥማጁም ስለ መልካም ምግባሩ አመስግኖት ማስታወሻ የሆነው ዘንድ ከዚህ ቀደም አንዲት አስማተኛ የሰጠችውን አስማታዊ መረብ ሰጠው። ይህ መረብ ዓለም ላይ ያሉ ማናቸውም ባህር ውስጥ የሚኖሩ እንስሳትን በቀላል ለማጥመድ የሚያስችል መሆኑን ነገረው። ልዑሉም ስለ ስጦታው አመስግኖ ተሰናብቶት ጉዞውን ወደ ቤተ መንግስቱ አመራ። የልዑሉ አባትም ልዑሉን ወደ ጥንቸል የተቀየረችው ልዕልት አክስት ፈልጋው እንደነበረ ልክ ወደ ቤተ መንግስቱ እንደገባ ነገረው። ልዑሉም የልዕልቷን አክስት አገኛት። አክስትየዋም ልዕልቷ እሱን ካስመለጠችው ጀምሮ ጭራቁ ተናዶ መላ አካባቢውን በውሃ እንደከበበው ልዕልቷም ከጉሬዋ መውጣት እንደማትችል ነገረችው። ልዑሉም በሱ ምክንያት ልዕልቷ ላይ በደረሰባት ነገር ክፉኛ አዘነ። ከዚህም መዓት ሊያወጣትም እንደሚገባ ለራሱ ቃል ገባ። ከዚያም ልዑሉ አሳ አጥማጁ የሰጠውን ተአምራዊ መረብ አወጣ። ከዛም ወደ ጭራቁ መረቡን አሳረፈው። ጭራቁም ወደ አንድ አስፈሪ አሳ ተቀይሮ ነበርና በቀላሉ በመረቡ መያዝ ተቻለ። ከዛም ልዑሉና የልዕልቷ አክስት ወደ ልዕልቷ አቀኑ። ልዕልቷንም ለአንዴና ለመጨረሻ ጊዜ ከዛ እርግማን ነፃ አደረጓት። የምታበራዋ ልዕልት ወደ እናትና አባቷ ቤት ከልዑሉ ጋርና ከአክስቷ ጋር በመሆን አቀናች። የምታበራዋ ልዕልት በመመለሷ ሁሉም ሰው በደስታ መፈንደቅ ጀመረ። የመጣች ዕለት ተዘፈነ፣ ተጨፈረ። ልዕልቷና ሁሉም ሰው በደስታ መፈንደቅ ጀመሩ። ልዕልቷና ልዑሉም ወዳጅነታቸው ጠበቅ ያለ ስለነበር አብሮነታቸውን በጋብቻ አስተሳሰሩት። በግዛታቸውም ላይ ታላቅ በሚባል ድግስ ተደግሶ ተሞሸሩ እላችኋለሁ። በሌላ አዲስና አስተማሪ ታሪክ እስከምንገናኝ ቻው። እርሶ ጊዜ አጥተው ልጄን የሚያስጠናልኝ ብለው ካሰቡ ልጆትን በሁሉም የትምህርት አይነቶች በተለይ በሂሳብና በእንግሊዝኛ ብቁ እናደርጋለን ስንል ከልባችን ነው። ልጆትን ተሸላሚ ተማሪ እናደርጋለን፣ በምግባርም እናንጻለን። ከእርሶ የሚጠበቀው በ0955 70 50 90 ላይ ወይም በ0980 46 41 29 ላይ ወደ አቡጊዳ ቱቶሪያል መደወል ብቻ ነው። አቡጊዳ ቱቶሪያል